በተባበሩት አረብ ኤምሬቶች የስልጤ ልማት ማህበር የምስረታና የእውቅና መርሃ ግብር ተካሄደ። በተባበሩት አረብ ኤምሬቶች የስልጤ ልማት ማህበር አስተባባሪዎች ከኢፌድሪ ኤምባሲ አቡዳቢና ዱባይ ቆንስላ ጄኔራል ጽህፈት ቤት እንዲሁም ከአቡዳቢና በዱባይና ሰሜን ኤምሬቶች የኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የስልጤ ልማት ማህበር የምስረታና የእውቅና መርሃ ግብር እንደ አውሮፓውያን አቆጣጠር ኖቬምበር 15 ቀን 2025 ዓ.ም በሻርጃ በደማቅ ሁኔታ ተካሂዷል። በመርሃ ግብሩ ላይ የኢፌድሪ ቆንስላ ጄኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አቶ አስመላሽ በቀለ፣ የኢፌድሪ ኤምባሲ አቡዳቢና የዱባይ ቆንስላ ጄኔራል ጽህፈት ቤት ዲፕሎማቶችና ሰራተኞች፣ የስልጤ ዞን የልዑክ ቡድን አባላት፣ የአቡዳቢና ዱባይ ኮሚኒቲ ማህበር የስራ አመራር ቦርድ አባላትና የኮሚኒቲ ጽህፈት ቤት ሰራተኞች እንዲሁም በርካታ የልማት ማህበሩ አባላትና ደጋፊዎች ተገኝተዋል። በዱባይና ሰሜን ኤምሬቶች የኢፌድሪ ቆንስላ ጄኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አቶ